ቴዲ አፍሮና ጋሞን ምን አገናኘው? ቴዲ አፍሮ ለምን ታኒ ጋሞ አለ? ቲንታጎ የሚል ዘፈን ላይ ታኒ ጋሞ የሚል ድምጽ አለ። አዲስ አበባ ህዝብ ለምን አለቀሰ? ዳስ ጣል የሚለው ዘፈን አዲስ አበባ ህዝብን አስለቀሰ። ይሄ መከታተል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። መጀመሪያ ታኒ ጋሞ የሚለው በወላይተኛ ወይስ በጋሞኛ ስትረገም እኔ ጋሞ ነኝ ማለት ነው። እኔ ጋሞ ነኝ። ጋሞ ማለት ሰውን የሚያከብር ህዝብ፣ ሰውን የሚያስታርቅ ህዝብ፣ ጥላቻ የሌለው ህዝብ፣ ብሔርተኝነት፣ ጎሰኝነት የሌለ ህዝብ ነው። ጋሞ ማለት ከራሱ አልፎ ሰውን የሚያስታርቅ ህዝብ ነው። ቴዲ አፍሮ ጋሞ መጥቶ ነበር። እንዲሁም ዶርዜ ጋሞ መጥቶ የዶርዜ ባህልን፣ የዶርዜ ካልቸርን፣ የጋሞ ካልቸርን አይቶ ሄዷል። ቴዲ አፍሮ ተደንቋል። እኔ ጋሞ ነኝ አለ። በመጨረሻ ከአስጌ ደንዳሾ ጋር አስጌ ፊውቸርን ገብቷል። ታኒ ጋሞ የሚለው ዘፈን በጋሞ ዘንድ ብዙ አትራክሽን አግኝቷል። ታኒ ጋሞ የሚለው ዘፈን ለጋሞ ህዝብ ልብን ነክቷል። ታኒ ጋሞ ቴዲ አፍሮ ታኒ ጋሞ ስል የጋሞ ህዝብ የራሱን ማንነቱን አሁን አወቀ። ጋሞ ህዝብ ጥሩና ሰውን የሚያከብር ህዝብ፣ ሰውን የሚያስታርቅ ህዝብ። የጋሞ ምልክት እርጥብ ሳር ነው። እርጥብ ሳር ምንድን ነው? እርጥብ ሳር ልባቸው እንዲህ እርጥብ ይሁን ይቀዝቀዝ እንደው የፈጣሪ ምልክት ነውና ጋሞ ህዝብ ስወጣም አንተን ስሸኝም እርጥብ ሳር ይሰጣል፣ አንተ ስትመጣም እርጥብ ሳር ይሰጣል። ይሄ የጋሞና የዶርዜ ካልቸር ነው። ጋሞ ህዝብ በእርጥብ ሳር እሳትን የሚያበርድ ህዝብ ነው። ጋሞ ህዝብ ትልቅ ህዝብ ነው። ለዛ ታኒ ጋሞ አለ ቴዲ አፍሮ። ብሔርተኝነት ይቅር፣ ጎሰኝነት ይቅር፣ እንደ ጋሞ እንሁን ማለት ነው። ታኒ ጋሞ ጋሞ ምድር አርባ ምንጭ ስትመጡ አርባ ምንጭ ላይ ጎሰኝነት የለም፣ ብሔርተኝነት የለም፣ ሰው እኩል ነው። አርባ ምንጭ ማለት ትንሿ ኢትዮጵያ። አርባ ምንጭ ትንሿ ኢትዮጵያ ናት። ማንም መኖር የሚችልባት ከተማ ናት። ቴዲ አፍሮ ጋሞ አስደነቀው። በመጨረሻም እኔ ከብሔርተኝነት ወጣው፣ ከጎሰኝነት ወጣው፣ እኔ ጋሞ ነኝ አለ። ታኒ ጋሞ ማለት በወላይተኛ ወይስ በጋሞኛ እኔ ጋሞ ነኝ ማለት ነው። እኔ ጋሞ ነኝ ስለው እኔ ብሔርተኛ አይደለሁም፣ እኔ ጎሰኛ አይደለሁም፣ እኔ ጋሞ ነኝ፣ ንጹህ ጋሞ ነኝ ማለቱ ነው። ኢትዮጵያ ህዝብ ይሄን ዘፈን ከሰማ ሁሉም ብሔርተኝነት፣ ጎሰኝነት እንዲቀር ነው። እንደ ጋሞ ጨዋ ሆናችሁ በኢትዮጵያ ውስጥ ኑሩ። ዶክተር አብይ አህመድም አንድ ቀንም መጥቶ ነበር። ዶክተር አብይ አንድ ቀን ብቻ ሳይሆን በአመት ሁለቴ ይመጣል። ግን እንደ ጋሞ የሚያስደንቅ ህዝብ የለም ብሎ በራሱ አፍ መስክሯል። ጋሞ ትልቅ ህዝብ ነው። ጋሞ ሁሉን የሚያስደንቅ በኢትዮጵያ ደረጃ ሁሉን የሚያስደንቅ ጎሳ የሌለው ብሔርተኛ አይደለም፣ ሁሉን የሚያከብር ሰውን እኩል የሚያይ ህዝብ ነው። ጋሞ ትልቅ ህዝብ ነው። ለዛ ቴዲ አፍሮ ታኒ ጋሞ ብሎ ዘፈነ። ታኒ ጋሞ ማለት እኔ ብሔርተኛ አይደለሁም፣ ጎሰኛ አይደለሁም፣ እኔ ኢትዮጵያ ነኝ፣ አንድ ኢትዮጵያ ነኝ ማለት ነው። ከድሮ ጀምሮ እኛ ቴዲን ስናውቀው ኢትዮጵያዊነትን የምናይበት ምልክት አንዱ ቴዲ ነው ማለት ነው። ለኢትዮጵያውያን ልብ አድርጉ። ታኒ ጋሞ ማለት ብሔርተኛ አይደለሁም፣ ጎሰኛ አይደለሁም ማለት ነው። ስለዚህ ቴዲ አፍሮ ታኒ ጋሞ አለ። ዳስ ጣል ህዝቡን አስለቀሰ። ዳስ ጣል ማለት የት ሄጄ ልልቀስ፣ የት ከሀገሬ ወጥቼ ለማን ልልቀስ ማለት ነው። ዳስ ጣል
ዳስጣል ስለው ልቡን የሚነካና የአዲስ አበባ ሕዝብ እስካሁን ተሸፍኖ ለማንም ያልተናገረው ዳስጣልን ዛሬ ቴዲ አፍሮ ከአፉ አወጣ። ዘፈኑ ፖለቲካ ቢሆንም ቴዲ አፍሮ በራሱ አፍ ከፖለቲካ ወጥቶ መኖርም እንደማይቻል ሰው የሚሰማውን በውስጥ የሚሰማውን መግለጥ መፍት እንዳለው ቴዲ አፍሮ በራሱ አፍ መስሏል። ዳስጣል ሚጥ ልጅ እናቷን አታስተምርም አለ። ስለ አዲስ አበባ የሚያወሩት አሉ። ለሚያውቁት ነው የሚያወሩት። እውነቱን ነው። ሚጥ ልጅ አታስተምርም እናትን። እሱም እናውቃለን። ከዳር መጥቶ መሀል ገብቶ ከመሀል ወደ ዳር አወጡ። እሱም ልክ ነው። ሰው ተበትኗል። ከአዲስ አበባ ሰው ተበትኗል። ድሮ አንድ ላይ በፍቅር የሚኖሩት አንዱ ኮየ ፊቼ አንዱ በሌላ ቦታ እየኖረ ሰው ፍቅር መጥቷል። ዳስጣል ህዝብን አነጋገረው። በዓለም ዙሪያ እንዲሁ በኢትዮጵያውያን ዳስጣል ሰውን የአዲስ አበባ ህዝብን ያስለቀሰ ነው። በአሁኑ ሰዓት ዳስጣል ዘፈን ብቻ አይደለም እንደ መጽሐፍ ነው እንጂ ዳስጣል ዘፈን ነው ብሎ ሰው ያምን። በአሁኑ ሰዓት ዳስጣል አስለቀሰ። ቴዲ አፍሮ ሰው ሳይሆን ለኢትዮጵያ የሚያስፈልገው አንድ ኢትዮጵያዊ ነኝ የሚል ሰው ቴዲ አፍሮን ማወቅ ግዴታ ነው ማለት ነው። ዳስጣል ያለ ቴዲ ህዝቡን አነጋገረው። እንደምናውቀው ሁሉም የኢትዮጵያ ህዝብ ዳስጣልን በዳስጣል አለቀሰ። ሁሉም የሚሰማው ነገረ። ሰው ተበተነ፣ ህዝብ ተበተነ፣ መኖሪያውን አጥቶ ወጣ። በዳስጣል ላይ ቴዲ አፍሮ ብሎ ዳስጣል ዘፈን ብቻ አይደለም። ሁሉም እንዴት ልናገር እንዴት ላውጣ ከተናገርኩት ፖለቲካ ነው ብሎ ሰው በሚሸሽበት ሰዓት ቴዲ አፍሮ ዳስጣልን አወጣ። ዳስጣል ዘፈን ብቻ ሳይሆን ለኢትዮጵያ መጽናኛ ዘፈን ነው። ሁሉም የሰሙና በአሁኑ ሰዓት እያዘኑ ይገኛል። ዳስጣል የሚለው ዘፈን በ24 ሰዓት ሳይሞላ በተለቀቀው በ3 ሰዓት ውስጥ 3 ሚሊዮን ሰው ማየት ችሏል። ዳስጣል በዩቱብ ቴዲ አፍሮ በአሁኑ ሰዓት አነጋጋሪ የሆነ ላይቭ ስትሪም በኢስት አፍሪካ አንደኛው ነው እየመራ ይገኛል። ይህ የሚደነቅ ታሪክና የሚደነቅ ስራ ነው። እናውቃለን ማንም ፖለቲካ ውስጥ መግባት አይፈልግም። ነገር ግን ከፖለቲካ ወጥተህ መኖር አትችልም። በኢኮኖሚውም በሌላም ይሁን ከፖለቲካ ወጥተህ መኖር አይቻልም። ቴዲ አፍሮ በአፉ ተናግሯል። ስለሰማችሁ በጣም ከልብ ያመሰግናለሁ። ቀጣይ ቪዲዮ ላይ እንገናኛለን። ቻው።